ወደ ውጭ ሀገር ከሄድኩበት በሰላም ወደ ሀገሬ ተመልሻለሁ። እግዚአብሔር ይመስገን። ከሕክምናው በኋላ የጤናዊ ሁኔታ እየተሻሻለ ያለ ሆኖ በሐኪሞች ምክር መሰረትም በቀጣይነት እየተመላለስኩ ክትትል ለማድረግ ይሆናል። በቅርቡ እግዚአብሔር ቢፈቅድ ወደ ስራ ይመለሳለሁ። ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? ሁሉ ሰላም ከኔ ጋር እግዚአብሔር ይመስገን ሁሉ ሰላም ነው። ቤተሰብ ዛሬ በጣም ደስ ብሎኛል። መልካም ዜና አለ። እልልልል እያልኩ ነው የመጣሁት ማለት ነው። ቤተሰብ እንግዲህ ታውቃላችሁ፣ ሁላችሁንም እንደሚታውቁ መስተር አብነት ለሁላችንም ደራሽ ነበረ። እንግዲህ ከዚህ በፊት ታሞ እንደነበረ ታሞ ደግሞ ለመታከም ውጭ ሀገር እንደሄደ እና ያንም ደግሞ ቪዲዮም ሰርቻለሁ። ቤተሰብ ጸልዩለት ብዬ እዛ ጋር ቪዲዮ ሰርቼ ነበረ። እሱም ደግሞ እኔ ከእናንተ ምንም ነገር አልፈልግም፣ ግን ጸሎታችሁ ያስፈልገኛል፣ ጸልዩልኝ፣ በጸሎታችሁ ብቻ አስቡ ብሎ ነበረ። እንግዲህ ሁላችንም ባለንበት ቦታ ሆነን ለሱ እየጸለይን ነበረን። እግዚአብሔር ይመስገን ጸሎታችን ተሰምቷል። የሱ ጸሎትም ተሰምቷል። ስለ እሱ እግዚአብሔር ይመስገን። ምን ይሳነዋል? አሁን ከውጭ ሀገር በሰላም ተመልሷል ማለት ነው። ክብር ለእግዚአብሔር ይሁን። ቤተሰብ የእውነት እኔ እውነት ለመናገር በጣም ደስ ብሎኛል። አሁን ሰርጀሪ ሊገባ ነው። ከሰርጀሪ ወጥቼ ብቻ በጣም ነው ደስ ያለኝ። ከሰርጀሪ ወጥቼ ከዚህ ወደ ሀገሬ ገብቼ ብዙ ምስጋና ላይ እግዚአብሔር እንደሚያቆመኝ ብዙ እምነት አለኝ። በእግዚአብሔር ታማኝነት በእግዚአብሔር እምነት አለኝ አምናለሁ ብሎ ነበር። እግዚአብሔር ደግሞ እንዳመነው አድርጓል። አላሳፈረም፣ እኛንም አላሳፈረንም። ብዙዎች አሉ የሱ መሞት የሚመኙት እሱ ገና ለመታከም ውጭ ሀገር ሳይሄድ ሞቷል ብሎ የማይሆን ወሬ የሚያወሩት ብዙዎች አሉ። ግን እግዚአብሔር ለእነሱ ለጠላታቸው አሳልፎ አልሰጠም። ስለሱ እግዚአብሔር ይመስገን። አሁን እኔ በጣም ነው ደስ ያለኝ። የእውነት በጣም በጣም ደስ ብሎኛል። እንግዲህ ኔትወርክም ያስቸግራል። ይሄ ቪዲዮ ወደ እናንተ መቼ እንደሚደርስ ብቻ አላቅም። አሁን ደግሞ ከውጪ ሀገር ከሰርጀሪ ወጥቶ ከውጭ ሀገር ወደ ሀገሩ ተመልሶ ብቻ እየሰራሁት የነበርኩትም ስራ አቁሜ ያልነበርኩም እሱን ደግሞ ስራ ይቀጥላለሁ እንደ እግዚአብሔር ፍቃድ ከሆነ ብሏል ማለት ነው። ይሄ ቪዲዮ ላይ እንደሰማችሁት ነው። እኔ በጣም ነው ደስ ያለኝ። እውነት ከደስታ የተነሳ እኔ ራሱ ማውራው ሁላ ጠፍቶብኛል ራሱ። ብቻ እግዚአብሔር ይመስገን። ስለሱ ፈጣሪ አላሳፈረንም። ሁላችንም ስለሱ ወደ ፈጣሪ እያለቀሰን ስለሱ እግዚአብሔርን ባለንበት ቦታ ሆነን እየጸለየን ነበር። እግዚአብሔር ደግሞ ጸሎታችን ሰምቷል። ክብር ምስጋና ለእግዚአብሔር ይገባል ማለት ነው። በጣም ነው ደስ ያለኝ ቤተሰቦች፣ እናንተንም በጣም ነው ማመሰግናችሁ። በኮሜንት ላይ ፈጣሪ ጨርሶ ይማርክ፣ ፈጣሪ ይርዳክ ምናምን እያላችሁ እና ብዙ ነገር ነው የጻፋችሁልኝ። እኔ ደግሞ ስለ እናንተ በጣም እግዚአብሔርን አመሰግናለሁ። ምክንያቱም መልካም ስለሚታስቡ መልካም ኮሜንት ስለጻፋችሁ፣ እኔም ደግሞ የልቤን እግዚአብሔር ስለሰማህልኝ ፈጣሪ ሆይ እሱን ማርለት፣ ለቤተሰቡ፣ ለልጆቹ፣ ለትዳሩ በቃ ለኛ ለሀገራችን ያስፈልጋል። ፈጣሪ ሆይ ማረው እያልኩ እየጸለይኩ ነበረ። ፈጣሪ በቃ እንደኛም አይደለም እንደሱም አይደለም፣ በምሕረቱ በቸርነቱ መጠን እንግዲህ እግዚአብሔር ከዛ በሰላም ከቻርጀሩ አውጥቶ አሁን ደግሞ ወደ ሀገሩ ተመልሶ ክትትልና እንዲከታተል እንግዲህ እዚህ ጋር ቪዲዮ ላይ እንደሰማችሁት ነው። ክትትልና እከታተለዋለሁ ብሏል። አሁን እንግዲህ በሰላም ከቻርጀሩ እንደወጣ ቪዲዮ አይታችኋል ብዬ አስባለሁ። ትንሽ የናት ቪዲዮን አስቀምጫለሁ፣ አይታችኋል ብዬ ተስፋ አደርጋለሁ። ቤተሰብኒ በጣም ነው ደስ ያለኝ። እውነት ደስ ነው ያለኝ። በቃ ውስጤ በጣም ነው ደስ ያለኝ። ስለሱ እግዚአብሔር ይመስገን፣ ስለረዳው፣ ስለደገፈው፣ አቅም ጉልበት ስለሆንክ እግዚአብሔር ስም ይባረክ። ምን ይሳነዋል? እውነት እኔ በጣም ነበር እውነት ውስጤን የተሰበረው እሱ ስታመም። በቃ እሱ እንግዲህ እንደታመመ ሁላችንም ነው የምናውቀው፣ ግን አውጥቶ መናገር አይፈልግም ነበረ። እኔ ለሰው መናገር አልፈልግም፣ ግን ስጋዬ እንግዲህ ያሳያል ብሎ ብዙ ነገር ነው ያወራው። ብቻ የእውነት ሁላችንም ፈርተን ነበረ። እንደፈራ ነው አይደለም። ፈጣሪ ደግሞ አላሳፈረንም። እውነት ብዙዎች የእሱ ሞት የሚመኙት ብዙዎች አሉ። የእሱን ፎቶ ለጥፎ የሚሰድቡት ደግሞ የሚሰድቡት እንዳሉ ደግሞ መልካም ሰውም አሉ እየጸልዩ ብዙ ሰው ማለት ነው። ብቻ በጣም ነው ደስ ያለኝ። ቤተሰብ እንኳን እናንተንም ደስ አላችሁ። መስተር አብነት
ውይ መስተራብነት ወደ ሀገሩ በሰላም ተመልሷል። ከቻርጀሪ በሰላም ወጥቷል። እግዚአብሔር ይመስገን። አሁን ደግሞ የቀድሞ ወደ ስራው እንግዲህ እግዚአብሔር ሙሉ ጤና ሰጥቶ ይመለሳል። ይሰራል፣ ስራውን ይቀጥላል ማለት ነው። ጉዞ ወደፊት ነው፣ ወደኋላ የለም። ስለዚህ ፈጣሪ ይመስገን። እንግዲህ ከዚህ በላይ ምንም ምለው ነገር የለም። የእውነት ቤተሰብ እንኳን ደስ አላችሁ። እንኳን ፈጣሪ መልካም ዜና አሰማችሁ። እንኳን እኔንም እግዚአብሔር መልካም ዜና አሰማኝ። ስለሱ እግዚአብሔር ይመስገን። እንደዚህ ደጋግ ሰዎችን ፈጣሪ ያብዛልኝ። እንደዚህ በቃ መልካም ሰዎችን ፈጣሪ ያብዛልኝ። ቤተሰቦች በጣም ነው ማመሰግናቸው። እናንተንም ማመሰግናቸዋለሁ። ፈጣሪ ደግሞ ስለ እሱ ስለ አብነት በጣም ነው ፈጣሪውን ማመሰግነው። አላሳፈረንም። ጸሎታችን ሰምቷል። እንግዲህ እንባችን ፈጣሪ አብሶናል እና በጣም ነው ማመሰግናችሁ። ቤተሰብ ደህና ቆዩልኝ። ሰብስክራይብ እያደረጋችሁ ማለት ነው። ሰብስክራይብ፣ ላይክ፣ ኮሜንት መልካምነታችሁን እየገለጻችሁ እኔ በጣም ነው ደስ ብሎኛል። እውነት ቤተሰብ ደህና ቆዩልኝ።